ማርያም ወንዶችን የመርገመ ደም ወይም የወር አበባ እንዲያዩ እንደምታደርግ ያውቁ ኖረዋልን? እስኪ መጀመሪያ ይህንን ቪዲዮ ተመልክተን እንመለስ። ጥርሴስ ልማዱ ነው አይኔን አታስቂው አሉ። አሰላሙ አለይኩም ያ ጀማ። ሪፖርት እየበዛ ስለሆነ በደንብ ኮፒ ሊንክ ይደረግ። ኦርቶዶክሳውያን ምን ጊዜም በእንደዚህ አይነት መሰል ኢሎጂካል በሆኑ ነገራቶች የታጨቁ ናቸው። የሚያዩት ነገር ሁሉ እምነታቸውን የሚያረጋግጥ ነው የሚመስላቸው። ይህንንም በሎጂክ አጠራር ኮንፈርሜሽን ባያዝ ይባላል። ማለትም ሰዎች ያላቸውን እምነት ወይም ሀሳብ የሚደግፉ መረጃዎችን ብቻ እየነጠሉ ማየት ማለት ነው። ለማንኛውም እንደው እዚህ ዛፍ ላይ ግንዱ የተገሸለጠ ጎርጋዳ ግንድ እንጂ ምን ይታያል? እሺ ታየ እንበል። የትኛዋ ስዕል ናት የታየችው? የአርሴማ፣ የክርስቶስ ሳምራ ወይስ የኪዳነ ምህረት ወይስ የማርያም? የትኛዋ ናት እስቲ? የሚገርመው ደግሞ እነዚህ ስዕላት እነሱ እንዳልሆኑና በኢማጂኔሽን የተሳሉ እንደሆነ ይነገራል። እስቲ ይህንን ቪዲዮ ተመልክተን እንመለስ። በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታይቶ የተሳለ አንድም ስዕል የለም። አይደለም የሥላሴ የመላእክትም የጻድቃንም የሰማዕታትም የድንግል ማርያምም የሁሉም ስዕላት ታይተው ይህን ይመስላሉ ተብሎ አይደለም የሚሳሉት። ለመሳልም መታየት ቅድመ ሁኔታው ነው። አያውቅ። ለምሳሌ መላእክት አይታዩ፣ አይጨበጡም፣ አይዳሰሱም። በተገለጡባቸው ጊዜያት በተገለጡባቸው ሁኔታዎች ወይም ደግሞ በውክልና ይሳላሉ እንጂ የተሳለው አካል ይህንን ይመስላል ተብሎ ተስሎ አያውቅም። ታዲያ ሰዎች በሀሳባቸውና በኢማጂኔሽናቸው የሳሉት ስዕል ከሆነ እነሱ አይደሉም ማለት ነው። የሚገርመው ደግሞ ለእነዚህ ቅዱሳን ስዕላት ለተባሉት መሰገዱ፣ ለእነሱ አምልኮት መቅረቡ ነው። በኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ እግዚአብሔር ለማንኛውም ስዕል ጣዖት አድርገህ አትስራ አትስገድ ብሎ ሳለ ኦርቶዶክሳውያን ግን በተቃራኒው ይህንን ሲያደርጉ ይታያሉ። ለማንኛውም በቦታው ላይ ስትሄዱ በተለይ ወንዶች ጠንቀቅ በሉ። ምክንያቱም ማርያም ወንዶች ወንጀል ሰርተው ወደ ቤተ መቅደሷ ከገቡ የወር አበባ የመርገመ ደም እንዲያዩ እንደምታደርግ በተአምረ ማርያም ላይ ተቀምጧል። ተአምረ ማርያም 59ኛው ተአምር ቁጥር 9 ያ ሰው መልአኩ በገሰጸኝ ጊዜ በእኔ ይህ ደዌ አደረብኝና የሴቶችን መርገመ ደም ያዘኝ ብሎ ያገኘውን ነገር ተናገረ። ያም ሰው ኃጢአት ሰርቼ ወደ ቤተ ክርስቲያኗ በገባው ጊዜ እመቤቴ ማርያም ያደረገችኝን እዩ ብሎ እየነገረ አገር ለአገር ቦታ ለቦታ ገበያ ለገበያ ሲዞር ኖረ። እንግዲህ ማርያም እንደዚህ አይነት ነገር ወንዶች ላይ እንዲከሰት የምታደርግ ናት። ታዲያ ወንዶች አደራችሁን እዚያ ቦታ ላይ ስትሄዱ ጠንቀቅ በሉ። ለማንኛውም በዚሁ ላብቃ። አላሁል ሙስተዓን። ወሰላሙ አለይኩም።